Zana zana, faka faka, shri shri, fata fata, zana zana, faka faka, shri shri, fata fata. ምናነት መኪና አንሱ በንብረት መቀለድ ምን አረሰ? የመኪና ተበላሽቶ ነው። መኪናማ ተበላሽቷል። ናፍጣ እኮ አስቸገር ስቦጎልም እንዴ! አይ መኪና ምንድነው ደግሞ ካንዴላ ችግር ነው። እርስ በርስ አዋዳ ያኖረችን እድገቷና ውበቷ ሁሌ እንደደመቀች እንዳማረችን የአፍሪካ መዲና ያበሻ ነው ፈረንጅ ያበሻ አምስት የፈረንጅስ ፈረንጅ ያብር ሃይ እሷ ዲያስፖራ ነች ብሎ ነው ጨማሩ። አይሾ ስፒድ ነች። ያበሻ ነው ፈረንጅ ነው? አበሻ ነው። ቆይ ዶሮ እንቁላል መጥዶ እንዴት ነው? እስቲ ዶሮውን ትጠይቃለህ? በንፋስ ነው አልግማሽ ጎስታ ነው እንዴ? እኔ ግን ሰስካር ጎረማስ እስቲ ለውስጥ ምንድነው? እስቲ ጥሩ እንቁላሌና ብዛት ነው የሚፈልገው። ሁለት አለ አይደል? አንድ ሁለት አለ በቃ አለ። እዚህ ስላለው ምንድነው የሚባለው የቤቱ እንቁላል ስም መሸጫ? ሀብታም እንቁላል ቤት። ሀብታም እንቁላል ቤት? አዎ ሀብታም ነኝ እንቁላል ለብላሉ ለማለት ፈልጌ ነው። እሳ የምንድን ነው? እሺ የምንድን ነው? የዶሮ ነው። ታዲያ ለምንድን ነው የእሷ እንቁላል እንደዚህ ከለር የያዘ? ኮምፐንሳቶ ነው እንደሚበላ ይሄ ለምንድን ነው እንደዚህ? ከሰልሜ አንተ ነው? አዎ እንቁላል ቆይ አንድ እንቁላል 7 አቮካዶ አንድ አቮካዶ የ7 እንቁላል ኃይል አለው ይባላል። ሰምተሃል አይደል? አንድ አቮካዶ 7 እንቁላል ኃይል አለው ይባላል። አሁን ዶሮ አንድ አቮካዶ ባሳቅፍ 7 ጫጩት ትሰጣለች ማለት ነው። ስህተት ነው አይደል? እንግዲህ ሊገዛ ነበረ። ትራንስፈር ትጠቀማለህ እንዴ? ትራንስፈር ምን ባንክ ነው? ፓወር ባንክ። ፓወር ባንክ ቴሌ ብር ነው ያለው። እኔ ደግሞ ፔሌ በጣም ገርሚ ኳስ ተጫዋች ነው። ታውቃለህ ስለ ፔሌ? ወደ ራሱ አግብቶ ነው ራዚ ጣጣ ዘራ ልጆች እዚህ ጋር አዎ አሪፍ ክሰል ነው አይደል? አዎ አሪፍ ክሰል ነው። የውጭ ነው። እስቲ ቆይ ላይ ነው። አይ ምርጥ ክሰል ነው። ወስዳለሁ። በኮንዶም መሸጥ ጀመራችሁ እንዴ? ማዳበሪያ ቆመ ማለት ነው ወይ? ጊዜ ተበላሸ ሁሉ ነገር። ምን ሆና ነው እቺ ልጅ? ምን እየሆነች ነው አለች? ኮባል ሰርቅ ነው ምንድን? መጣ ዶሮ ብላ ጠየቀችን። ለካ ዶሮ ጠፍቶባን ነው እንደምትሆነው። ዶሮ ነው ግን ያዩ? አዎ ዶሮ ነው ያዩ። እሺ ምን አይነት ዶሮ ነው ያዩት? እርግጠኛ ለመሆን ነው የኔ መሆኑን እርግጠኛ ለመሆን ነው። ምን አይነት ዶሮ ነው ያዩት? ምን አይነት ዶሮ? ዶሮ ነው። እኔ በጋላቂም እንዴ? እኔ በጋላቂም እንዴ? ዶሮ ነው አዩ። እኔ ዶሮ ነው እንዴ ያልኩት? የምን በግ ነው አልገባኝ። ዶሮና በግ አለ ነው እንዴ? አላችሁ? ሁለቱም ለመብላት ነው። ሌላ ምን ስራ ሰር አታርሽበት? ምን ጠፍቶብኝ እኮ ነው። ጠፍቶብኝ አይቻለሁ ስላሉኝ ነው ይሄ ሁሉ ሰዓቴን ያቃጠልከው። ካዩ እንገር ነስ ቁጭ ብለን እናወራ። ዶሮ ይኸውልሽ እኔ ዶሮ አይቻለሁ እኮ ነው። እኔ እኮ አይቻለሁ ዶሮ ግን ያንቺ እንደሆነ እኮ እኔ አላወኩም እንጂ እኮ በመንገድ ላይ ስንቀልቅል ነበር እኮ በዛ ላይ ሄዶ እንደዚህ ይመጣል ምናምን። እኔ ደግሞ ሰው እንዳገለ ዶሮ ብዬ እኔ አይቻለሁ እኮ ያልበሰለ ዶሮ አይደል ያልታረደ? አዎ አይቻለሁ። እምራመድ ሁለት አይነ ያለ ያንቺ ነው ማለት ነው። አይደለም እኔ እኮ እያዩ የተከተልኩ ዶሮ ሊስል ዘሎ ሰው ግቢ እንደዚህ ገባ ዶሮ ባለጌ ዶሮ። እኔማ አንድ ሊዝ ነበር። ምን ያመኛል? እንዴት ነው ማመኝ? ለምንድን ነው ማመኝ? ያሞታል አይባልም። እኔ እኮ ጭንቅላቴ እኮ ይሰራል። እኔ ጭንቅላቴ እኮ ይሰራል እኮ። እንዴት ነው ያማል የምባል ሰው? እኔ እኮ ላንቺ ብዬ ነው እንጂ እኮ እዚህ ጋር ቁጭ አልኩ እኮ ሌላ ነገር እኮ አይደለም። ግን ስለ ዶሮ ተረጋግተን ተኝተን ብናወራ ይሻላል እንጂ ቀላል ኬዝ አይደለም ዶሮ ስለምንቀሽ። ተረጋግተን ተኝተን ብናወራ አሪፍ ነው። ለምን እንደዚህ ወደ ላይ ስንተኛ እየበረረ ሊመጣ ይችላል። አይ ዶሮ እኮ እንደዚህ ነው እየበረረ ሊመጣ። ተኝተን ቦን ደስ ይለኛል።
እና አልገባኝም። እኔ ተኝተን እናስብ ምናምን እንዴት ነው አልገባኝም። እንደሌላ ነገር አሰቡኝ። ስለ ዶሮ ታዲያ ቆመሽ ማሰብ እኮ አይቻልም እኮ አታነብም ማለት ነው። አሁን አንቶኒዮ ኮሌስትሮል የጻፈው ምን መጽሐፍ ላይ እንደዚህ ነገሮች ተረጋግቶ ካልሆነ አይገኝም ይላል። እኔ ስለማንም ማቹር አይ አሁን እያወራ ያለው ሌላ ነገር እኔ ሌላ ነገር አልፈልግም። አሁን እንኳን ሌላ ነገር ማሰብ አንቺ እኮ አሁን ነው አወቅሽ። እንደው ሌላ ነገር ማሰብ እንኩ ብትይኝ ራሱ አረጋለሁ። ትሽ እኔ እንደዚህ ሰው ነኝ እንዴ? እኔ ዶሮ ጠፋብኝ። በቃ እዚህ ጋር እኔ ተራሶ መሰልኩሽ እንዴ? ዝም ብሎ ሰው ነኝ እኮ። እሺ ሰውን ዝም ብለሽ ማንነት የሰው ማንነት ሳታውቂ አትዘባርቅ። ምክንያቱም እዛ ሄደሽ ስለነጠቅ ትናንት ራሱ አዲስ መርፌ ቁልፍ ነው ገዛሁኝ፣ ግን ማውራት ስለማልፈልግ ሰው የግድ እኔ እኮ ባህል ስለሆነ ወቅላል ብዬ እኔ እኮ ባህል ስለሆነ ውሃና ኢንዶሚ ስለበላው ወቅ ዳይጀስት እንዳደረግልኝ ሌላ ነገር ማሰለኝ። እኔ እኮ ሀብታም ነኝ እንዳንቺ ጾም በፈንዲሻ የፈታው ነው ዘራናቴ። አሁን እስቲ ዶሮ ስንት ብልት አላት? እኔ ለሰስኪና እንደምፈልጋት ምን አውቃለሁ ስለ ብልቷ። ምግብ ምን አለ? በየአይነት ፓስታ ተጋቢ ነው። በየአይነት ፓስታ ተጋቢ ነው። ጎመን ምግብ የለም። ምግብ አለ እኮ ምን አንድ ምግብ ፓስታ በየአይነት ተጋቢ ነው። በቃ በየአይነት ይዘና እንጀራ እንዳይገባበት ወጥም እንዳይገባበት። እሺ አሪፍ አድርገህ ምርጥ ውሃ ይዘና። እንዴት እንደጠማኝ የቧንቧሽ የደፈረሰ ባክቴሪያ ያለ ከሆነ አሪፍ ነው በጣም ለጤና። 30 ብር እንዳለው ልኝ በረመቶ 50 ነው።